ሰላም ጤና ይስጥልኝ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልኝ። ዛሬ እንደተለመደው አንድ ቪዲዮ ይዤላችሁ መጥቻለሁ። እሱ ምንድነው? ፍቅረኛ ወይንም ደግሞ ሚስት ልትሆን ትችላለች አንተን ትታ ወደላ ወንድ እርካታን ፍለጋ ወይንም ደግሞ ስሜቷን የሚያደርስላት ወንድ ፍለጋ እንዲያትሄድ የሚያደርጓት የሰውነት አካሎች አሉ። እነዛን በመነካካት አንተ የራስህ የምታደርግበትና ሌላ ወንድ እንዲያታስብ የምታደርግበት ወሲብ ከማድረግ በፊት የተለያዩ ነገሮችን ስሜታዊ እንድትሆን የምታደርግበት የሰውነት አካሏ ምን ናቸው የሚለውን እንመለከታለን። የመጀመሪያው ምንድነው? የተለመደውን ኪስ ነው። የተለመደው ኪስ እንዴት ነው? ኖርማሊ ዝም ብሎ ሄዶ ከንፈሯን ሳብ አድርጎ ወደ ገደለው መግባት አይደለም። ትልቁ ነገር ምንድነው? እሷን መጀመሪያ በፍቅር ማሟሟቅ፣ በተለያዩ ቃላቶች፣ በተለያዩ የፍቅር ቃላቶች፣ በጣም ውብ በሆኑ አነጋገሮች እሷን ማስመጥ ያስፈልጋል። ከዛ በኋላ ሳም እያደረግክ ከንፈሯን መለስ እያልክ በትዝታ እየተመለከትካት ሳም እያደረግካት ጸጉሯን እያሻሸህላት በስተጀርባ ያለውን ጸጉር ከአናቷ ወደ ኋላ ያለውን ጸጉር ማለት ነው። እሱን እያሻሸህ እየኬስካት የፍቅር ቃላቶችን እየደረደርክ ምን ያህል እንደምትወዳት እንደምታፈቅራት ውብ የሆኑ ቃላቶችን እየደረደርክ እየነገርካት ስትሄድና እየኬስካት ስትሄድ ወደ ፍቅር ዓለም እየገባች ወደ ስሜት እየገባች ከምንም በላይ እየወደደችህ እያፈቀረች ሌላ ወንድ ማሰቧን እየተወች አንተን እንድታስብ ያደርጋታል ማለት ነው። ሌላ ሁለተኛው ምንድነው? የጆሮዋ ክፍል ይሄ የለሰለሰው ታችን በኩል የተንጠለጠለው አይነት እሱን ለስላሳውን የጆሮዋን ክፍል በምላስህ በመንካት ወይንም ደግሞ በመጥባት ማለት ነው። እሱን ካደረክላትና አሁንም የተለያዩ የፍቅር ቃላትን እየተጠቀምክ ውብ የሆኑ የፍቅር ቃላቶችን እየተጠቀምክ በጆሮዋ ስታወራትና ቀስ ብለህ በሹክሹክታ ስትነግራት እየጠባህላት ስትሄድ በጣም ከምንም በላይ ስሜታዊ የሆነች አንተን ወደ ውስጥ እያስገባች በፍቅር እየተመለከተችና እያዳመጠች ስሜታዊ የሆነች ትሄዳለች ማለት ነው። ወደ እርካታ እየደረሰች ትሄዳለች። ሶስተኛው ምንድነው? ጡቷን ነው። የጡቶቿን ጫፍ በምላስህ በመነካካት ከዛም አልፎ ደግሞ በመጥባት አንደኛውን እየጠባህ አንደኛውን በእጅ ትነካካላታለህ። አንደኛውን እየጠባህ አንደኛውን በእጅ ትነካካላታለህ። የዛኔ እሷ ምንድነው የምትሆነው? ከወደ መቀመጫዋ ብድግ ትላለች። ከወደ መቀመጫዋ ብድግ ትላለች። ከምንም በላይ ስሜታዊ ትሆናለች። ከዛ በኋላ ምንድነው የምታደርገው? ልክ ወዴት ነው መግባት ያለብህ? ወደ ፊንገር ነው የምትገባው። እየጠባህላት እያለ አንደኛውን ስታችበት የነበረውን እጅህን አሳልፈህ ወደ ብልቷ ፊንገር ነው ማድረግ ያለብህ፣ ቂንጥሯን ማለት ነው። ስለዚህ ፊንገር እያደረካት እያለ እሷ ጣትህን ማትፈልግ ከሆነ ምናልባት ጥፍር ሊያድግ ይችላል፣ ወይንም ደግሞ ሻካራ ነገር ከሆነ እጅህ እሱን ነገር ጥንቃቄ ማድረግ አለብህ። ምክንያቱም አመመኝ የሆነ ነገር የምታመጣብህ አይነት ከሆነች እጅህን ትተውና በብልትህ ታሽላታለህ ማለት ነው። ብልቷን ቂንጥሯን በብልትህ ታሽላታለህ። ከዛ በኋላ ልጅቱ ያለችበት ነገር አታቅም፣ ስሜታዊ ትሆናለች። ከምንም በላይ እርካታ ላይ ትደርሳለች። እርካታ ላይ ስትደርስ ምንድነው የምታደርገው? አንተ ሳትል ራሷ ወሲብ ማድረግ እንደምትፈልግና ወደ ገደለው እንድትገባ ታደርጋለች ማለት ነው። እፈልጋለሁ አስገባልኝ ወይንም ደግሞ እፈልጋለሁ ወሲብ እናድርግ ብላ ራሷ በአንደበቷ ስትነግርህ አንተ ወደ ገደለው መግባት አለብህ ማለት ነው። እስከዛ ድረስ ግን አንተ ስሜታዊ ማድረግ መቻል አለብህ። ይሄን ሁሉ ካደረክ ግን እመነኝ ካንተ ውጭ ሌላው እንዳለ ብላ አትሄድም። እነዚህን ነገሮች የምትጠቀም ከሆነ እሷን እርካታ ጥግ የምታደርሳት ከሆነ ካንተ በላይ ወንድ ያለ አይመስላትም። አንተ ጋር ትኖራለች። ሌላ ወንድ ፍለጋ ስሜቷን ለማድረስ ወይንም ደግሞ እርካታ ጥግን ለማግኘት ሌላ ወንድ ብላ ጥላህ አትሄድም ማለት ነው። ሚስትህም ልትሆን ትችላለች፣ ፍቅረኛህም ልትሆን ትችላለች። ስለዚህ ይሄን ካደረክላት ካንተ በላይ ሌላ ወንድ ያለ አይመስላትም ማለት ነው።
ስለዚህ ወንዶች ይሄን አይነት ብትጠቀሙ አሪፍ ነው። ምክንያቱም ሴቶች ወደ ገደለው የሚገባባቸው ወንድ ያስጠላቸዋል። ከአንዴ በላይ ራሱ ባይደግማቸው የተሻለ ነው እና ዝም ብሎም ደግሞ ኪስ ዝም ብሎ ከንፈሯን መሳብ ወይም መጋተት አይደለም። እና እነዚህ ነገሮች ጥሩ ቃላቶችን ይጠቀምክ፣ የፍቅር ቃላቶችን ይጠቀምክ ይሄን የምታደርግላት ከሆነ እመነኝ ካንተ ሌላ ወንድ ያለ አይመስልም። ለዛሬው የመጣሁት ይሄን ይመስል ነበር። ቪዲዮው ለሌላ ሰው ቢደርስ ያስተምራል ብላችሁ የምታስቡ ከሆነ ላይክ እና ሼር በማድረግ ሌላ ሰው እንዲደርስ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ